በዓለም ዙሪያ ያላችሁትን ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ አገልጋይ ያዕቆብ ሶዳና ነኝ። ዛሬ ደግሞ ይዤ የመጣሁት የከበረ አገልግሎት ምስጢሮች በሚለው ትምህርት ስር ክፍል 3 የከበረ አገልግሎት ምስጢር የምናገለግለው ሕዝብ የሚለው መስበክ ያለብንና ማስተማር ያለብን ሕዝቡ የሚፈልገውን ነገር መሆን የለበትም። ሕዝቡ የሚፈልገውን ነገር ሕዝቡ ይፈልጋል። አሁን የሚፈልጋቸው ነገሮች ለምሳሌ አሉ። ሕዝቡ የተለያዩ ነገሮችን ይፈልጋል። የሕዝብ ፍላጎት። እኛ ግን ማስተማር ያለብን እነሱ የሚፈልጉትን ነገር ይሄንን ይፈልጋሉ፣ ይሄንን እንዲህ ይላሉ፣ ይሄንን አስተምር ብሎኛል፣ ይሄንን ብትናገር ብሎኛል ብሎ እነርሱ የሚሉትን ነገር ለቃቀቡ ማስተማርና መስበክ እነርሱ የሚፈልጉትን ነገር መስበክና ማስተማር ተገቢ አይደለም፣ አያድግም። በዛ አይነት ህዝብ ለምሳሌ ህዝቡ ምን ሊፈልግ ይችላል? ስለ መጨረሻው ዘመን ብታስተምረን የሚሉ አሉ። አንዳንዶች ስለ ኢንድ ታይም ጌታ ኢየሱስ ክርስቶስ ስለሚመጣ ስለ ክርስቶስ ማምጫ ብታስተምረን የሚሉ ይኖራሉ። የዛ አይነት ፍላጎት ያላቸው። ስለዚህ ይሄንን ይፈልጋሉ። ኦኬ እያልን ደግሞ ያንን ማስተማር አይደለም። ሌሎቹ ደግሞ ምንድነው የሚፈልጉት? ደቀ መዝሙር ስለመሆን ብታስተምረን ደቀ መዝሙር ስለመሆን ማስተማር ጥሩ ነገር ነው። ደግሞ ስለ ህብረት ብታስተምረን፣ ስለ አንድነት። ያ ማለት ደግሞ በቤተክርስቲያን ፓርሻሊቲ በሰዓቱ ተፈጥሯል ማለት ነው። በሰዓቱ ፓርሻሊቲ ዲቪዥን በቤተክርስቲያን ስለተፈጠረ ማለት ነው። ደግሞ ስለ አስራት ብታስተምረን፣ ሰዎች ገንዘብ እንዲሰጡ ተፈልጓል ማለት ነው። ስለ አስራት ማስተማር ጥሩ ነው። ስለ ህብረትም ማስተማር ጥሩ ነው። ነገር ግን በጊዜው ስለተፈጠረው ችግር ነው ሰዎች ያንን ነገር መናገሩት ማለት ነው። ያንን ለማስተካከል ነው። ያንን ነገር ማስተማሩ ጥሩ ነገር ነው። ሌሎቹ ደግሞ ስለ ወንጌላውያንን ስለመላክ፣ ስለ ሚሽነሪን ስለመላክ ብታስተምረን የሚሉ ይኖራሉ። ይሄ ምንድነው? የሰዎቹ የራሳቸው አስተሳሰባቸው እንደዛ አይነት ነው። ግን እንደ መጋቢ ወይንም እንደ አስተማሪ ወይንም እንደ መሪ የቤተክርስቲያን መሪ አይነት እንደዚህ አይነት ሰዎች ከመፈልጓቸው ነገሮች ጋር አይደለም መዞር ያለብንና መጓዝ ያለብን። የነርሱን ፍላጎታቸውን ብቻ ያሟላን የምንሄድ መጋቢያን የሚፈልጉት ይሄንን ነው፣ ይሄንን ስለሚፈልጉ ብለን ያንን ብቻ የምናደርግ ሰዎች መሆን የለብንም። አንዳንድ ቤተክርስቲያን መሪዎች ለምሳሌ እናንተ አስራት ስለማታስተምሩ ህዝቡ አስራት አይከፍልም ብሎ የሚናገሩ መሪዎች አሉ። ስለዚህ እንደዚህ ብሎ ስለተናገረ ስለ አስራት ዛሬ ማስተማር አለብን ብሎ አንዳንድ ደግሞ መጋቢያንና አስተማሪዎች ምን ይላሉ? ስለ አስራት ለማስተማር ዝግጅት ይጀምራሉ። እንደዚህ አይነት ጥሩ ነገር ነው። የጊዜው ችግር ስለተፈጠረ ነው መሪዎች የተናገሩት። ነገር ግን ህዝብን አይለውጥም። የዚህ አይነት የህዝብን ሐሳብ ህዝብ የሚፈልገውን ነገር ለቃቅሞ እሱን ማስተማር የትም ህዝብን የሚያደርስ አይደለም። አይለውጥም፣ አያድግም። በችግሮች ዙሪያ መፍትሄ እያበጀን ብቻ እንደዚህ አይነት የምንኖርበት አይነት ነገር ሊሆን ይችላል። የዛ አይነት ነገር ማለት ነው። የህዝብን ሐሳብ ህዝብ የሚፈልገውን ነገር ማስተማር ጥሩ አይደለም ማለት አይደለም። ነገር ግን ምንድነው ከቦታው እንዲንቀሳቀስ አያደርግም፣ ወደፊት እንዲሄድ አያደርግም፣ መንፈሳዊ ለውጥ እንዲመጣ አያደርግም፣ መንፈሳዊ እድገት ብስለት በሰው ህይወት ላይ እንዲመጣ አያደርግም ማለት ነው። መፈለግ ያለብን ምንድነው? ህዝቡ መንፈሳዊ እንዲሆን መስራት ላይ ነው። እንደዚህ ይሄን መፈለግ መቻል አለብን። ህዝቡ ማደግ አለበት። ህዝቡን ካለበት ደረጃ ወደፊት ስቴፕ ማድረግ መቻል አለብን። ዛሬ በህዝብ ህይወት ላይ የምናየው ነገርና ነገ ደግሞ የምናየው ከአመታት በኋላ የምናየው ነገር የተለየ መሆን አለበት። በለውጥ ላይ ነው መስራት ያለብን። በሰው ህይወት በኢንዲቪጁዋልስ ላይፍ ላይ መስራት አለብን። ቼንጂንግ ላይ ኮንቨርሽን ቼንጂንግ ላይ መስራት አለብን። ላይፍ ቼንጅ ላይ መስራት መቻል አለብን። ከወቅት ከደረጃ ወደ ደረጃ ህዝቡ ምን መሆን አለበት? አብረን ከነርሱ ጋር በመጓዝ ህይወታቸውን በመከታተል ምን ማድረግ አለብን? ተለውጦ ማየት መቻል አለብን። ንግግራቸው ተለውጦ ጸጋቸው አድጎ ተጨምሮ
ጸጋ ስጦታቸውን አውቀው በዛ ጸጋ ስጦታ ደስ ብሏቸው ሲያገለግሉ ማየት መቻል አለብን። አንዱን እንድናገለግል የተጠራን ሰዎች ነን። አንድ የጸጋ ስጦታ እንኳን የጎደለው በእኛ መካከል እንደማይኖር የእግዚአብሔር ቃል ይህንን በትክክል ይናገራል። ግን የጸጋ ስጦታውን ያለማወቅ ችግር ያለማደግ ችግር በቤተክርስቲያን ስለሚኖር እያንዳንዱን ከየራሱ ጋር መከታተሉ አስፈላጊ ነው ለማለት ነው። እነዚህ ነገሮች ማድረግ መቻል አለብን። ምንድነው እድገት ደረጃ በደረጃ ስለሆነ መጋቢያንና አገልጋዮች በአላማ ለህዝቡ የሚያስፈልገውን ነገር ከዛሬ ነገ ሊለወጥ የሚችልበትን ነገር በአላማ ይዞ በማስተማር አብሮ መጓዝ ያስፈልጋል ማለት ነው። ጌታ ጸጋውን ያብዛልን። አሜን። ቅዱስ እግዚአብሔር ክብር ላንተ ይሁን። አመሰግናለሁ። በመንማረውና በመንሆነው ነገር ሁሉ እግዚአብሔር ሆይ ለውጥን ልታመጣ የምትችል አንተ ነህ እንድታግዝ ጸልያለሁ በጌታ በኢየሱስ